በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ካለ በኋላ ምን እንዲደረግ ነው ይሄን ትእዛዝ የሰጠው ብለን ብንጠይቅ ማህበረ ምእመናኑ እንዲጠበቁ ነው። ተኩላ በስቷል። ተኩላ በያለበት እየነጠቀ ወደ ጉድጓዱ የወሰደ ነው። በጎቹ ተበልተው እንዳያልቁ አደራችሁን እንግዲህ የበጎች እረኞች የሆኑ በያለበት ተዘጋጅተው በጎቻቸውን ምእመናንን እንዲጠብቁ አደራ ብላለች ቅድስት ቤተ ክርስቲያን። ሥጋዬን ብሉ፣ ደሜን ጠጡ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የበላ ደሜን የጠጣ ከእኔ ጋር። ስለዚህ ቀኑ እየመሸ እያበቃ ነው። ለምንድን ነው እንዲህ የምትለው? እንዴት ይመሻል? ገና 400 ዓመታት አለ ለማለት ሳትሞክሩ አትቀሩም። 400 ዓመታቱ በእኛ ዘንድ ነው። በእግዚአብሔር ውሳኔ ግን ግማሽ ቀን ነው። በእግዚአብሔር ዘንድ 1000 ዓመት የለም። በእኛ ዘንድ 1000 ዓመት፣ በእግዚአብሔር ዘንድ 1 ቀን፣ በእግዚአብሔር ዘንድ 1 ቀን፣ በእኛ ዘንድ 1000 ዓመት ነው። 8ቱ ቀን ሊያልቅ ተዳርሷል። 7ቱ ቀን አልቋል። 8ኛው ተጋምሶ እንዲህ ያለው ውጣ ውረድ እያጋጠማን ነው ቤተ ክርስቲያንን። ቤተ ክርስቲያን እንግዲህ ዋይ ብላ ብታለቅስም ከቀን በላይ ቀን አይቀጠልም። ቀኑ እየመሸ ነው የተባለው ስለዚህ ነው። አባቶች ቀሳውስት የእናንተ አደራ በጣም የጠበቀ ነው። ስለዚህ ቅዱስ ጴጥሮስን ራእይቴ በጎችን ጠብቅ፣ ራእይቴ ማዘ ግልገሎችን ጠብቅ፣ ራእይቴ በጎችን ጠብቅ ተብሎ የተሰጠው መመሪያ እያንዳንዳችንን ዕለተ ምጽአቱ ክርስቶስ መጥቶ ሁሉን ወደ ዘላለም ድነት በሚጠራበት ሰዓት ነው የሚያበቃው እንጂ ዛሬ ምንም የለ ብለን ስራ ፈቶች ሆነ እንዳንገኝ እንጠብቅ። ምንድን ነው ጥበቃው? በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ካለ በኋላ